ስለ ሀሜት ካነሳሽ አይቀር እንደውም እኔ ሀሜት አሁን ሞደርናይዝድ ሆኖ በላይቭ ላይ ሀሜት ላይ መሀል በጣም ኤክስፐርት የሆኑ ሰዎች ናቸው ስለሚችሉት ረቀቅ ይላል ደግሞ ወደዛ ደግሞ አዎ እና አሁን ላይ ሀሜት ያናክል ማለትም ከቤታችንም አልፎ ቡና ወጥተን ከጎረቤት ከዘመድ ከወዳጅ ከሰፈር ሰው ጋር አልፎ ማህበራዊ ሚዲያ ላይ ቁጭ ብለው በሂስትሪ በፎቶ ሊሆን ይችላል በንግግርም ሊሆን ይችላል ቁጭ ብለው መተማማቱ አሁን የተለመደ መጥቷል ነው። ብዙ ሰዎችንም እኮ በነገር ላይ ፌመስ ያደረገ ነው ሀሜት። እኔ ሀሜት አንዳንድ ስለዚህ ነው ለምፋመስበት ምንድን ነው መሰለሽ አሁን ሂደት አይደለም ያሟቸው ነው። ሂደት አይደለም ሂደት ነውና ይሄ ራስን መጥላት ወደ ራስ አለማየት ራስን አለመቀበል ወደ ሰው እንድንሄድ ያደርገናል። ያ ሰው ደግሞ ያን ሰውን አይተነው ጥሩ ጎኑን መቼም ከሰው ጋር ተደብቀን ጥሩ ጎኑን ብቻ እናወራም። የሚበዛው መጥፎ ጎኑ ነው። መጥፎ ጎኑን ስናወራ ሀሜት ብቻውን ምን ይሆናል መሰለሽ? ቅናት ይሆናል። በቀለኛ ያደርጋል። ይሄ ምንድነው? የራስሽን ህይወት እንድትረሽ ያደርጋል። ሀሜት ራሱን ችሎ ምንድነው? አሁን እንደ ቀላል እኮ ቡና እየጠጣን እንትና እኮ ከእንትና ጋር አዳና የሚባልና ይጀመርና ግዴታ ስለ መግደል ልናወራ ላንችል እንችላለን። መጀመሪያ ቀን ስለ ማጥፋት ላናወራ እንችላለን። የእንትና ባል እኮ እንትኑ ነው እንልና የሆነ ሰው ትዳር ብትፈታ አድርገን ጨርሰናል። ለምን ይመስልሻል? እንኳን ደግሞ ትዳር ስትይ ሶስተኛ ወገን ማይግባ የሚባለው ሀሜት የሚባለው ነገር እንዳይፈጠር በጣም እንትን ነው። አሁን እኛው እዚህ ጋር ሁላችንም ስለምናደርገው ቀላል ሊመስለን ይችላል፣ ግን በጣም ብዙ ነገር ነው የሚያፈርሰው። በጣም ብዙ መሰረቶች ይነዳሉ። ቀላል አይደለም ማለት አሁን ለምሳሌ እንዳልኩሽ ነው። አስቴር ምን ሆና ዛሬ ቡና አልጠጣችም ብለሽ ትጀምሪያለሽ። አስቴር እኮ ማታ አልሰማሽም እንዴ እንደዚህ እውነት ባሏ ድሮም እኮ እንደዚህ ነው። ይቀጥላል። በሆነ ሰዓት ላይ እሷ ጋር ይደርሳል። እነዛ ጋር መግባት መቀላቀል ከማህበረሰብሽ ገለልተኛ እንድትሆኚ የራስሽን ፕሌስ እንድትመሰርቺ ከዛ ያንን ሰው እንድትጠዩ ጥላቻ ደግሞ መጥፎ ነው። በቀል እንድታስብ ያደርጋል እና ለዚህ ሁሉ ነገር መነሻው ወደ ራስ አለማየት